ትልልቅ ሆቴሎች ላይ በስነ ስርዓት ደሞዝ ሁሉ ይቆረጥላቸዋል። ለደንቦች ወራዊ ደሞዝ ድንኳን ተጥሎ እዚህ ከተማ ላይ የተከበረ ሰርግ መንገድ ተዘግቶ አንዱ መንገድ ለነሱ ሲሆን ነው ወይ? ለሌላው ዳህ ሲሆን ድንኳኑን መነቃቅራችሁ ትጥላላችሁ። ነገር ግን የቦሌን መንገድ የሚያል አዘግቶ ሰርግ የሚደግስ አለ፣ አደባባይ ዘግቶ ቤት የሚያስመርቅ አለ። እዚህ ከተማ ላይ ይሄ መቼም ማስረጃ ያስፈልጋል አይሉኝም። እሺ ለምሳሌ ድንኳኑን ትራፊክ ማኔጅመንት ፈቀደ። ድምጹን ማን ነው የሚፈቅደው? ድምጽ የመከራ አንድ ሰፈር እንዳይተኛ ተደርጎ አንድ ሰፈር ህፃናት እንዳይተኙ ሀዘን የተቀመጡ ሀዘናቸውን በአግባቡ እንዳያከናውኑ ፈተና ያለባቸው ማህበረሰብ ልጆች እንዳያጠኑ ሆኖ አንድ ሰፈርን የሚያውክ ድግስ ይደረጋል እዚህ ከተማ ላይ። ከዛ ድምጹን እናንተ የመቆጣጠር መብት የላችሁም። ድምጽኛ አይደለም። በየቦታው የምንመለከታቸው ደንብ አስከባሪ የምንላቸው አካላት ሁሉንም እያልኩ አይደለም፣ የሚበዙት ግን ገና ሲጀመር የሚያንጓጥጡ ሰውን የሚያሯሩጡ ሲጀመር ተቆጥተው የሚመጡ ከተሰጣቸው ተግባርና ኃላፊነት በላይ ርቀው የሚሄዱ ዲሲፕሊንድ ናቸው ብላችሁ ታምናላችሁ? ያንዳንዱ በሚሸጡት ማቴሪያል ውስጥ ድንጋይ፣ መውጊያ ጩቤ፣ የተለያዩ ነገሮችን ይዘው ነው የሚሄዱት። ስለዚህ ይሄን ነገር እዚህ ቦታ መነገድ አትችልም፣ እችላለሁ፣ አትችልም፣ ወደ ምንድን ነው የሚገባው? ወደ አላስፈላጊ ግጭት፣ ወደ ግብግብ ይገባል ማለት ነው። ስለዚህ ያ ነገር እንዳይሆን በዛ በያስከው ዱላ ደብድብ አይደለም። ደርሶ ደንብ አስከባሪ መጣብኝ ብሎ ጩቤ ሊያወጣ የሚችል ህገወጥ ነጋዴስ አለ ወይ? እነሱም ህዝቡ አይወደንም የሚል አለ። ህዝቡም በማወቅም ባለማወቅም በቃ አባራሪዎች፣ አጥፊዎች ብሎም ሌቦች አድርጎ ስለሳለ ሁለቱ መካከል በጣም ከፍተኛ የሆነ ክፍተት ነው የነበረ። ሺሻ ምናምን ከሚባል አደንዛዥ እጾች ትልልቅ ሆቴሎች ላይ በስነ ስርዓት ደሞዝ ሁሉ ይቆረጥላቸዋል። ለደንቦች ወራዊ ደሞዝ የሚቆረጥለት ከሌ የሚባል ወይም ከሌ የሚባል ደንብ ማስከበር አለ የሚባል የደረሰንም የምናውቀው ነገር የለም። አንዳንድ ቦታ ላይ ህገ ወጥ ብሎ ይፈርሳል። አንዳንድ ቦታ ላይ ሌላ ወረዳ ላይ ደግሞ በተመሳሳይ ዜግነትና በተመሳሳይ ይፈርስ በስርዓት እንዳይመክኑ ነው። ግን ብዙ ቦታ ላይ የምናያቸው ደንብ አስከባሪዎች ይሄን ያደርጉም ዝንጥልጥሉን አውጥተውት ነው የሚሄደው። ለምን?